ሰላም እንዴት ናችሁ? አድናቆት ክፍሌ ይባላለሁ። እዚህ ጋር የምትመለከቱት 171 ሺህ አካባቢ ሰብስክራይበር ያለው የዩቲዩብ ቻናል አለኝ። እንደዚሁም ደግሞ እዚህ ጋር የምትመለከቱት ከ7000 በላይ ሰብስክራይበር ያለው ሌላ የዩቲዩብ ቻናል አለኝ ማለት ነው። እንደዚሁም ደግሞ እዚህ ጋር የምታዩት ከ10,000 በላይ ሰብስክራይበር ያለው የዩቲዩብ ቻናል አለኝ። ይሄኛው ደግሞ አዲስ ቻናል ነው። ላይፍ ታይሙን ባሳያችሁ ገና 800 አካባቢ ዎች አወር ነው ያለው ማለት ነው። ስለዚህ አሁን አዲሱ ህግ ከመተግበሩ በፊት ይህንን ሞኔታይዝ ለማድረግ ወደ 5 ወር አካባቢ ይቀራል ማለት ነው። ይሄ ካለፈ ግን አሁን ሁላችሁም ጀማሪ ሆናችሁ ገና ቻናል ከፍታችሁ ሊሆን ይችላል 1000 ቤት 2000 ቤት ልትሆኑ ትችላላችሁ። 5 ወሩ ካለቀባችሁ 8000 ዎች አወር ስለሚሆን አስቸጋሪ ይሆናል ማለት ነው። ስለዚህ በዛሬው ቪዲዮ ይሄን በመጠቀም ትክክለኛ በሆነ መንገድ እንዴት ጊዜው ሳያልቅብን ሞኔታይዝ ማስደረግ እንደምንችል ወይም 4000 ሰዓት መሙላት እንደምንችል አሳያችኋለሁ ማለት ነው። ከመጀመራችን በፊት ለዚህኛው ቻናል አዲስ የሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮዎች ስለቅም ቶሎ ይደርሳችኋል። እንደዚሁም ደግሞ ኮሜንት ላይ አሁን ያላችሁን ሰብስክራይበር ጻፉልኝና በሂደት ደግሞ ለውጡን አብረን እያየ ነው እንሄዳለን ማለት ነው። ስለዚህ አሁን የተለያዩ ኤአይዎችን መጠቀም ይቻላል። ለዛሬ አሁን ጄሚናይን እንጠቀማለን በአማርኛ በደንብ ስለሚሰራ፣ እንደዚሁም ደግሞ ያለ ሊሚት በደንብ ስለሚሰራልንም በስልካችሁ ሊሆን ይችላል በኮምፒውተር መጠቀም ትችላላችሁ። አንድ አይነት ሀሳብ ነው። ስልካችሁ ላይም ኮምፒውተራችሁ ላይም ቢሆን ምንም ለውጥ የለውም ማለት ነው። እዚህ ጋር ግልብ የምትሉት ምንድነው? ምንም አይነት ሾርት ከት አንጠቀምም። የእናንተን ጥረት ይጠይቃል ማለት ነው። በዛ መንገድ ነው የምንሞላው። ስለዚህ ጄሚናይ ላይ መታችሁ እዚህ ጋር ያስገባሁትን ፕሮምፕት ታስገባላችሁ፣ ወይም ከዚህ ጋር ተቀራራቢ የሆነ ፕሮምፕት ታስገባላችሁ ማለት ነው። ከዚህ ነው የምንጀምረው። እዚህ ጋር ተመልከቱት። እኔ አድናቆት እባላለሁ። ለምሳሌ እናንተ አበበ ከሆናችሁ አበበ እባላለሁ። ከኢትዮጵያ ነኝ። ያላችሁበትን ቦታ መታወቅ ስላለበት ማለት ነው። ከዛ በኋላ ከዛ አንጻር ቪዲዮዎችን እየመረጠላችሁ ይሄዳል። ስለ ኤአይ ቴክኖሎጂ እና ኮምፒውተር ክህሎቶች የሚያስተምር ሀበሻ ፕሮምፕት የተሰኘ አልኩት። ይሄኛው ሀበሻ ፕሮምፕት ስለሆነ ነው። እናንተም የራሳችሁን የቻናላችሁን ስም ትጽፉለታላችሁ ማለት ነው። ሊንኩንም ታስገባላችሁ። ምናልባት ሊንኩን ማስገባት የሚያስቸግራችሁ ከሆነ ኮፒ ታደርጋላችሁ ስልካችሁ ላይ ኮምፒውተር ላይ ከላይ የምትመለከቱት ነው። ቻናላችሁን ከከፈታችሁ በኋላ ማለት ነው እንደዚህ። ከዛ ሊንኩን እናስቀምጥለት። አዲሱ የ8000 ሰዓት የእይታ መስፈርት ከመተግበሩ በፊት 1000 ተከታዮችን ሰብስክራይበር እና 4000 ትክክለኛ የህዝብ እይታ ሰዓትን ወይም ዎች አወር ማሳካት እፈልጋለሁ አልኩት። የዩቲዩብ እድገት ስትራቴጂስት በመሆን በመጀመሪያው ስለ ቻናሌ እና ስለ ግቦቼ በጣም አስፈላጊ ጥያቄዎችን ጠይቀኝ ብየዋል። ምክንያቱም ቀጥታ ወደ ስራ ከመግባታችሁ በፊት ስለ እናንተ ካወቀ ከዛ አንጻር እንዲሰጣችሁ ጥያቄዎችን መጠየቅ አለበት ማለት ነው። በመቀጠል ደግሞ ስትራቴጂ አዘጋጅልኝ ወይም ፍጠርልኝ ትሉታላችሁ ማለት ነው። ይህንን ጂሚናይን ባትሉት ችግር የለው እንልክለታለን። ከዛ እዚህ ጋር አሁን ቻናሉን ልከንለታል። ያውቀዋል፣ በደንብ አድርጎ ያየዋል ውስጡ። ከዛ እዚህ ጋር ጥያቄዎችን እየሰጠ ጠየቀኝ ነው። በአሁኑ ወቅት ስንት ተከታዮች ሰብስክራይበር እና ስንት እይታ ወይም ደግሞ ዎች አወር አለ እያለኝ ነው። ውስጥ ላይ ያሉ ነገሮችን ዲቴሎቹን አያቸውም፣ ፊት ለፊት ያሉትን ነው የሚያችሁ። ስለዚህ ትሰጡታላችሁ። በሁለት አይነት መንገድ መስጠት ይቻላል። አንደኛ ቁጥሩን መጻፍ ትችላላችሁ። ከፈለጋችሁ ደግሞ ስክሪንሾት መላክም ትችላላችሁ። ዩቲዩብ ስቱዲዮ ላይ እንግባና ይህንን አናሊቲክስ የሚለው ጋር እንግባ። ምክንያቱም አሁን እዚህ ጋር ክፍያ የመሳሰሉ የግል ነገሮች ስለሌሉ ብትልቁለትም ችግር የለውም። ይሄንን እዚህ ጋር እስካሁን ያላችሁን ለማግኘት ላይፍ ታይም ጋር እንግባና ፎቶ ታነሱታላችሁ። ይህንን ዊንዶው ሺፍት ኤስ ነክታችሁ ኮምፒውተር ላይ ካላችሁ ወይም በስልካችሁ ከሆነ ስክሪንሾት ታነሳላችሁ ማለት ነው። ስለዚህ ይህን አካባቢ እንዳለ እንደዚህ ልላክለት። እዚህ ጋር ልምጣና ለአንደኛው ጥያቄ መልስ ይሆናል ማለት ነው። ስንት ሰብስክራይበር እንደዚሁም ደግሞ የእይታ ሰዓት የመሳሰሉትን ነገሮች ነገርኩት። ተከታዮቼን አወጣቸው። የእይታ ሰዓቱ ጠቅላላ እይታ እያለ እዚህ እንደምታዩት አስቀምጦልኛል ማለት ነው። ከዛ የእድገት ስትራቴጂዎቹን አሁን እያመጣልኝ ነው። የመጀመሪያዎቹ 15 ሴኮንዶች ወይም ደግሞ ሁክ እንደምትመለከቱት በዚህ ቪዲዮ ከሚሉ አሰልቺ መግቢያዎች ይልቅ ተመልካች የሚፈልገውን ውጤት አሳይ ይላል። ቻናሌን አሁን ገምግሞልኛል ማለት ነው። ከዛ ደግሞ ምዕራፎች ወይም ደግሞ ታይም ስታምፕ አስገባ እያለኝ ነው። ረጃጅም ቪዲዮዎች ላይ ታይም ስታምፕ ቢኖር የተሻለ ይሆናል፣ ወይም ዲስክሪፕሽን ውስጥ አስገባ እያለኝ ነው። እሱ ምንድን ነው? ለምሳሌ አንድ ኮንተንት ባሳያችሁ ከፍቼ፣ ለምሳሌ ይህን ቪዲዮ ተመልከቱት። ርዕስ አለው፣ እዚህ ጋር ደግሞ ታይም ስታምፕ አለው። ሰዎች የፈለጉበት ቦታ ጋር ይሄዳሉ ማለት ነው። ስለዚህ ጀመር አድርገው አይወጡም። የሚፈልጉትን ፓርት ባዩ ቁጥር ሰዓታችሁ እየጨመረላችሁ ይሄዳል። አለበለዚያ ጥለውባችሁ ሊወጡ ይችላሉ። ታይም ስታምፕ ይሄ ነው። ይህንንም በኤአይ መስራት ትችላላችሁ። ራሱ ያዘጋጅላችኋል ማለት ነው። ጥያቄ ካላችሁን ታይም ስታምፕ የማታውቁ ከሆነ ታይም ስታምፕ ምንድን ነው ብላችሁ ልጠይቁት ትችላላችሁ። እዚህ ጋር ለምሳሌ ርዕስ አመራረጥ እየነገረኝ ነው ማለት ነው። ለእኔ ለሀበሻ ዩቲዩብ ቻናሌ ስለ ቴክኖሎጂ ወይም ርዕስ ታስገባላችሁ ካላችሁ ከፍተኛ ሲቲአር የሚያመጡ ርዕሶችን ስጠኝ ልለው እችላለሁ ማለት ነው። ከዛ በኋላ ይሰጠኛል። የተምኔል ስትራቴጂ እዚህ ጋር አለ። ሲኦ ወይም ደግሞ የዲስክሪፕሽን ስትራቴጂ ደግሞ እዚህ ጋር አለ። እያንዳንዷን ነገር
እከተላለሁ ማለት ነው። እንደገና ደግሞ ተዛማጅ ቪዲዮዎችን ኢንድ ስክሪን ላይ አስቀምጥ እያለኝ ነው። ስለዚህ ይህንንም አደርጋለሁ። እሱ ደግሞ ምንድን ነው? ለምሳሌ ቪዲዮ ፖስት ስናደርግ እዚህ ጋር ኢንድ ስክሪን የሚል አለ። ኤዲት ስታደርጉ እዚህ ጋር መታችሁ ይህን በመንካት ኤዲት ማድረግ ትችላላችሁ ካላስገባችሁ። እንደምታዩት እዚህ ጋር አንድ ሰው ያን ቪዲዮ ሲጨርስ ወደዚህ ይመጣል ማለት ነው። ስለዚህ ኢንድ ስክሪንም መሰረታዊና ወሳኝ እንደሆነ እየነገረኝ ይገኛል ማለት ነው። ለምሳሌ ደግሞ እዚህ ጋር ለጠይቀው ከፍተኛ እይታ ላገኝባቸው የምችላቸውን 5 የዩቲዩብ ሀሳቦች ስጠኝ ልበለው። ይህም በድምፅም መጠየቅ ትችላላችሁ። ለምሳሌ ከፍተኛ እይታ የማገኝባቸውን 5 የቪዲዮ ሀሳቦች ስጠኝ ያልኩት እልክለታለሁ። ቅድም ስለኛ ስለነገር ነው ከዛ አንጻር ነው የሚያመጣል። አንደኛ በጄሚናይ ኤአይ ቪዲዮ ስክሪፕት እና ተምኔል መፍጠሪያ ሙሉ ማብራሪያ የሚል ብሰራ በጣም አዋጭ ነው እያለኝ ነው። ጠቃሚነቱን እዚህ ጋር እንደምታዩት እያብራራልኝ ይገኛል ማለት ነው። ከዛ ደግሞ የመጀመሪያዎቹ 15 ሰከንዶች ላይ ምን ማለት እንዳለብኝ እየነገረኝ ነው። ሁለተኛ ርዕስ ደግሞ ኤአይን በፍጹም መጠየቅ የሌለባቸው 5 አደገኛ ጥያቄዎች ይላል። ጠቃሚነቱን ያስቀምጣል፣ ምን ማለት እንዳለብኝ። እንደምታዩት ደግሞ ጄሚናይን ራሱ ምን ብዬ ልጠይቀው እንደምችል እየነገረኝ ነው። እዚህ ጋር ተጠቃሚዎች ኤአይን በሚጠቀሙበት ጊዜ ሊጠነቀቋቸው የሚገቡ 5 ዋና ዋና ነጥቦች እና ምክንያቶችን ዘርዝርልኝ እለዋለሁ። ከዛ በኋላ እዛ ላይ ቪዲዮ ሰራለሁ ማለት ነው። ሶስተኛ ደግሞ ለተማሪዎች ይላል። በጄሚናይ ኤአይ ፈተና ማጠናከሪያ የጥናት መርሃ ግብር ይላል። ከዛ በኋላ እዚህ ጋር ምን ብዬ መጠየቅ እንዳለብኝም እያስቀመጠልኝ ነው። የኮምፒውተር ፍጥነትን በ2 እጥፍ እያለ ያመጣል በየዝርዝሩ ማለት ነው። በኤአይ አማካኝነት ከቤት ሳትወጡ ገቢ ማስገኛ 3 መንገዶች ይላል። እዚህ ጋር ከዚያ ያስቀምጣል። ምን ብዬ መጠየቅ እንዳለብኝም እያመጣልኝ ይገኛል ማለት ነው። ለምሳሌ ሁለተኛውን ልምረጠው። ስለዚህ ምን ብዬ ፕሮምፕት መስጠት እችላለሁ ማለት ነው። እዚህ ጋር ያስቀመጠልኝን እሰጠዋለሁ። ለራሱ እዚሁ መስጠት ይቻላል። አዲስ ቦታም መሄድ ትችላላችሁ። እዚህ ጋር ለምሳሌ ላስቀምጠው። ከዛ በኋላ እንደምታዩት ወደ 5 የሚጠጉ ነገሮችን አምጥቶልኛል። አንደኛ የግልና ሚስጥራዊ መረጃዎችን አለማጋራት ይላል። ምክንያት ብሎ ደግሞ ያስቀምጣል። ስለዚህ ይህንን ለተመልካቾቼ አብራራለሁ ማለት ነው። ቼክ እያደረጋችሁ ማብራራት ይቻላል። ሁለተኛ ደግሞ የአይን መልሶች እንደ ፍጹም ወይም ደግሞ 200% አለመውሰድ ይላል። ለምን እንደሆነ ይነግረኛል ማለት ነው። ሶስተኛ ደግሞ ሕክምናና ህጋዊ ምክሮችን አለመጠየቅ እያለ ነው። ምክንያቱ እዚህ ጋር አለላችሁ። አራተኛ እዚህ ጋር ለአምስተኛ ይሄ ያለ ማለት ነው። ስለዚህ የራሴንም ሀሳብ ጨምሬ ይህንን እንደ አንድ ቪዲዮ እጠቀመዋለሁ ወይም አንድ ቪዲዮ ሰራበታለሁ ማለት ነው። ከዛ ለምሳሌ ይህንን ቪዲዮ ሰራ ነው ብለን ደግሞ እናስብ። ምክንያቱም ከሰራን በኋላ ደግሞ ማሳደግ አለብን። ስለዚህ ቪዲዮን ሰርቼዋለሁ ልበል። ቪዲዮን ሰርቼዋለሁ፣ እንዴት ውጤታማ አድርጌ ፖስት ላድርገው አልኩት፣ እልክለታለሁ። እንኳን ደስ ያለ ብሎኛል። ቪዲዮን ሰርቶታል ብሎ ማለት ነው። ከቪዲዮ ፋይል ስም ነው የምትጀምሩት። ይህን አሁን ከዚህ በፊትም የተለያዩ ቦታዎች ላይ ማየታችሁ ከሆነ ቪዲዮ ለምሳሌ ካፕከት ላይም ሰርታችሁ ዝም ብላችሁ ፋይል 1 ፎልደር 2 ምናምን እያላችሁ ሴቭ ብታደርጉት ጥሩ አይደለም ማለት ነው። በስሙ ወይም በርዕሱ ማድረግ አለባችሁ። የቪዲዮ ፋይል ስም ኤአይ ኩዌስችን ቱ አቮይድ ይላል። እንደምታዩት በዚህ መንገድ ሴቭ አደርገዋለሁ። ወይም ከቪዲዮ ጋር የተገናኘ ስም ነው መስጠት ያለባችሁ። ምክንያቱም ለምሳሌ ቪዲዮዎች ጋር ብትገቡ የቪዲዮ ፋይል ስም ይቀመጣል። እኔ ጋር ለምሳሌ የፋይል ስሙን ይሁት እዚህ ጋር ፉል ክሎድ ኤአይ ቱቶሪያል ኢን አማሪክ ነው እንጂ የሚለው ገና እዚህ ካፕከት ላይ ኤዲት አድርጌ ሲጨርስ ሴቭ ያደረኩበት ነው። ስለዚህ እዚህ ጋርም ሴቭ የምታደርጉበት መንገድ የተስተካከለ መሆን አለበት፣ ለሎንግ ተርም እይታ ማለት ነው። ለምሳሌ ቪዲዮ ቶሎ ቫይራል ባይወጣ ራሱ በየጊዜው ግን የተወሰኑ ነገሮችን እያገኘ ድንገት ወደ ላይ ይወጣላችኋል ማለት ነው። ስለዚህ መከተል አለባችሁ። የተምኔል ፋይል ስምም ተመልከቱት። እሱንም በስርዓት እንደዚህ ስም ሰጥታችሁ ታስቀምጣላችሁ። ከዛ ደግሞ ርዕስ ነው የምትሰጡት። ርዕስ ስትሰጡ ኤአይን በፍጹም መጠየቅ የለባችሁ 5 አደገኛ ጥያቄዎች ይላል። አስቀመጠልኝ እዚህ ጋር። ሁለተኛ አማራጭ፣ ሶስተኛ አማራጭ። እዚህ ጋር ደግሞ ከፈለጋችሁ ሶስቱንም መጠቀም ትችላላችሁ። ምክንያቱ ደግሞ ምንድነው? ከአንድ በላይ ማድረግ ስለምንችል። አንድ እዚህ ጋር አለ ለምሳሌ፣ ሁለት ደግሞ እንደምታዩት እዚህ ጋር አለ። ስለዚህ ከአንድ በላይ ማድረግ ትችላላችሁ ርዕሶችን። የቪዲዮ ዲስክሪፕሽን ደግሞ ተመልከቱት። እዚህ ጋር ለምሳሌ በዚህ ቪዲዮ እያለ ይቀጥላል። ታይም ስታምፑን አሁን እሱ በግምት ነው ያስገባው። ነገር ግን ቪዲዮውን የእውነት ሰርታችሁት ከሆነ አፕሎድ ካደረጋችሁትም በኋላ መልሳችሁ እዚህ ጋር አምጥታችሁ ታይም ስታምፕ እንዲያወጣላችሁ ማድረግ ይቻላል ማለት ነው። ራሱ ያወጣላችኋል። ለምሳሌ ይሄ ቪዲዮ አለ። ታይም ስታምፕ እንዲያወጣልኝ ብፈልግ እዚህ ጋር ኮፒ አድርገዋለሁ። ከዛ በኋላ ሌላ ጄሚናይ ልክፈትና ከዛኛው ጋር እንዳንቀላቅለው ዲስክሪፕሽን፣ ታግ፣ የታይም ላይን የመሳሰለውን ስጠኝ ልለው እችላለሁ። ቪዲዮ እዚህ ጋር ኮፒ ፔስት ካደረኩለት በኋላ ማለት ነው። ለምሳሌ ቀጣይ ለምሰጥ ቪዲዮ ሙሉ የዩቲዩብ ዲስክሪፕሽን፣ ታይም ስታምፕ እና ሌሎች አስፈላጊ ነገሮችን ስጠኝ ብየዋለሁ። በእንግሊዝኛ መጠየቅ ትችላላችሁ። አሁን ልላክለት። ከዛ በኋላ ሊንኩን ይጠይቃችኋል ማለት ነው። ዝግጁ ነኝ። ሊንኩ ስጠኝ። እንደምታየው ሳቢና አጭር መግቢያ ሰጣለሁ። ትክክለኛ ታይም ስታምፕ
ሌሎች ነገሮችንም እሰጥሃለሁ ብሎኛል ማለት ነው። ስለዚህ ፔስት አደርግለታለሁ ወይም ኮፒ ፔስት አድርጋችሁ ሊንኩን የቪዲዮን ታመጣላችሁ። ቪዲዮውን ያየዋል። ከዛ በኋላ ተመልከቱት፣ ዲስክሪፕሽን ጻፈልኝ፣ ታይም ስታምፕ ራሱ አመጣልኝ። እነዚህን ታይም ስታምፕ ኮፒ ፔስት አደርጋለሁ። ፒን ኮመንት፣ ሃሽታግ፣ እንደዚሁም ታግ፣ እነዚህን ሁሉ ሰጠኝ ማለት ነው ቪዲዮ ላይ። ከዛ እነዚህን እጠቀማቸዋለሁ። ምክንያቱም አሁን ጄሚናይ ከዩቲዩብ ጋርም ስለሚሰራ ሚስጥሮቹን ያውቃቸዋል ማለት ነው። ስለዚህ አሁን ወደዚህ ልመልሳችሁ። እዚህ ጋር ሰራን ብለነዋል። ከዛ በኋላ እነዚህን አስቀምጦልን ነበረ የቆም ነው። ታግ ይህን ተጠቀም፣ ፒን ይህን ተጠቀም። አሁን ያለሁት እዚኛው ጋር ነው። ይህን በፍጹም መጠየቅ የሌለባችሁ የሚለው ጋር ይህን ላጥፋላችሁ እንዳይደበላለቅብን። ከዛ ፒን ኮመንት ላይ ደግሞ ይህን አስቀምጠዋለሁ። ከዛ ሰዎች እዚህ ላይ ተሳታፊ ይሆናሉ ማለት ነው። እዚህ ጋርም ደግሞ ተመልከቱ፣ ቲፖችን ይሰጣችኋል። ለምሳሌ ቪዲዮን ፖስት ካደረጋችሁ በኋላ ወዲያው ፐብሊክ አታድርጉት ይላችኋል። ከ15 እስከ 30 ደቂቃ ብታቆዩት ከዛ በኋላ ዩቲዩብ እንዳለ ሁሉ ነገር ቼክ ካደረገ በኋላ ፐብሊክ ማድረግ ትችላላችሁ ብሎናል። ያንንም እንጠቀማለን። እንደዚሁም ደግሞ ኢትዮጵያንን ብለናል ቀደም። በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት እስከ 2 ሰዓት ተኩል ወይም በእንግሊዝኛ እዚህ ጋር አስቀምጦልናል። በዚህ ጊዜ ውስጥ ፖስት ብናደርገው እንደምታዩት ከፍተኛ እይታ ማግኘት ትችላላችሁ እያለን ነው። ያንንም ሰዓት እንጠብቃለን ማለት ነው። ከዛ ደግሞ ቪዲዮ ኢንድ ስክሪን ላይ ሌሎች ከዚህ በፊት የሰራናቸውን ነገሮች እናስቀምጣለን፣ ፕሌይሊስትን ጨምረን ማለት ነው። ከዛ ደግሞ ይህም ሁሉ አሟልተን ፖስት ካደረግን በኋላ እይታ ከሌለውም ተመልሰን ደግሞ ምን እናሻሽል ወይም ደግሞ ሞዲፋይ እናድርገው ብለን መልሰን እንሰጠዋለን። ሌሎች ሀሳቦችን ይሰጠናል። ከዛ ግን አሁን ይሄ ለዛሬ ብቻ አይደለም፣ ለሁል ጊዜ እንዲቀመጥልን እዚህ ጋር እንምጣና የሀበሻ ፕሮም ቻናል ስትራቴጂ ይላል። ራይት ክሊክ ነክተን ፒን እናደርገዋለን፣ ምንጊዜም ከላይ እንድናገኘው። ከዛ ሌላ ጊዜውን መጠየቅ ስንፈልግ ከዚሁ እንቀጥላለን ማለት ነው። እዚህ ጋር እየመጣን ሌላ ቀን ነው ብለን ደግሞ እናስብ። ለምሳሌ ይህንን እንዘጋጋውና እንውጣ። ፒን ስላደረግነው ፊት ለፊት ላይ እናገኘዋለን፣ እንከፍተዋለን። ከዛ በኋላ አዲስ ቪዲዮ የመስራት ሀሳብ ካለን አዲስ ቪዲዮ ሀሳብ እንጠይቀዋለን። እንደዚሁም ደግሞ የለቀቅነውን እንዲገመግመው ከፈለግን መልሰን እዚህ ጋር ሊንኩን እናስገባለታለን ማለት ነው። ከዛ በዚህ መንገድ የምትሰሩ ከሆነ የ4000 ዎች አውሩ ሰዓት ሳያልቅ ወይም 8000 ሳይገባ ቶሎ መሙላት ትችላላችሁ። እንደምታዩት እዚህ ጋር ለምሳሌ በአንድ ቪዲዮ ወደ 237 አካባቢ አለ። እንደዚህ አይነት ቪዲዮዎች አሁን እየተደጋገሙ ቶሎ መሙላት ይቻላል ማለት ነው። ስለዚህ ከእናንተ የሚጠበቀው ከጄሚናይ ጋር እየተመካከራችሁ ቶሎ አስተማሪ ቪዲዮዎችን መልቀቅና ቪዲዮን እንዲገመግምላችሁ እያደረጋችሁ መቀጠል ይሆናል ማለት ነው። ቪዲዮ ከተመቻችሁና በቀጣይ ዩቲዩብ ላይ እንደዚህ አይነት የተለያዩ ቪዲዮዎች የምትፈልጉ ከሆነ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። እንዳልኳችሁ ከስር ያላችሁን ሰብስክራይበር እንደዚሁም ደግሞ ቻውርም አስቀምጡልኝ። አመሰግናለሁ በጣም ቻው።